900 ሚሊዮን ብር የተመደበበት 10,000 ሥራ ፈላጊዎችን የአነስተኛ ሱፐርማርኬት ባለቤት የሚያደርግ ፕሮጀክት ይፋ ተደረገ። በጋዛ አውራ ጎዳናዎች ላይ ሐማስ ጠቅልሎ ይውጣ የሚሉ የተቃውሞ ድምጾች በስፋት መሰማት ጀምረዋል። ጤና ይስጥልኝ አድማጮች፣ ታማኝና ፈጣን መረጃ ሳያመልጣችሁ ቶሎ ለመስማት አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ኦን አድርጉ እያልኩ ወደ ቀጣይ ዜና አለፉ። ብርሃን ገበያ ከቴግሮስ ትሬዲንግ በጋራ በመሆን 10,000 ለሚሆኑ ሥራ ፈላጊዎች የአነስተኛ ሱፐርማርኬት ባለቤት የሚያደርግ በ5 ዓመት ውስጥ ደግሞ ወደ ከፍተኛ የገበያ ማዕከላት ባለቤትነት የማሳደግ የሥራ ዕቅድ ይዞ እየሰራ እንደሚገኝ ተነግሯል። በኦሮሚያ እና በሌሎች ክልል ለበርካታ ወጣቶች ስልጠና በመስጠት የሥራ ዕድል መፍጠሩን አቶ ፊሊሞን ካሳሁን የሊንካስ ትሬዲንግ ዋና ሥራ አስፈጻሚ ተናግረዋል። ተቋሙ በተለያዩ ክልሎች ስልጠና በመስጠት ያለ ምንም መነሻ ወደ ሥራው የማስገባት ሥራ እንደሚያከናውን ተጠቁሟል። ወጣቶቹ ቅድሚያ መነሻ የሚሰጣቸው ራሱ ድርጅቱ ሲሆን ከቻይና የሚመጡ እና በሀገር ውስጥ የሚመረቱ የስቴሽነሪ እንዲሁም የመጠጥ አይነቶችን በመሸጥ ራሳቸውን እንዲችሉ እንደሚያደርግ ተጠቁሟል። ይህንን ዓላማ ለማሳካት ብርሃን ገበያ ከዳሽን ባንክ፣ ከስንቄ ባንክ፣ ከኢንሳ እና ከሌሎችም መንግስታዊ እና መንግስታዊ ካልሆኑ ድርጅቶች ጋር እንደሚሰራ ተነግሯል። ብርሃን ገበያ ፕሮጀክቱን ለማሳካት እንዲሆን 900 ሚሊዮን ብር የተመደበ ሲሆን የዕድሉ ተጠቃሚ ለመሆን ንግድ ፍቃድ ያላቸውና ከወጣቶች እና ስፖርት ቢሮ የድጋፍ ደብዳቤ እንደሚያስፈልግ ተጠቁሟል። አርቲስት ሙሉ ዓለም ጌታቸውና ወጣት ቅድስት ሙሉ ዓለም አብሮ ለመስራት ኮንትራት ተፈራርመዋል። ዜናውን ያገኘነው ከፋስት መረጃ ነው። በጋዛ አውራ ጎዳናዎች ላይ ሐማስ ጠቅልሎ ይውጣ የሚሉ የተቃውሞ ድምጾች መሰማት ጀምረዋል። በየጊዜው ቁጥራቸው እየጨመረ የሚሄድ ፍልስጤማውያን ተቃዋሚ ሰልፈኞች ሐማስ ላይ ያላቸውን ተቃውሞ እያሰሙ ነው። ላለፉት 20 ዓመታት ጋዛ ሰርጥን ያስተዳደረው ሐማስ አሁን ሰጥ ለጥ ብለው የሚገዙ ሰዎችን ማግኘት ይቸገራል። ያቺ ትንሽ በፍርስራሽ የተሞላች ሰርጥ በእስራኤል የጦር ጄቶች እና ሰው አልባ አውሮፕላኖች ስትደበደብ የምትውለው በሐማስ የተነሳ መሆኑን በማንሳት ተቃውሟቸውን ይገልጻሉ። ግዛቲቱ ባለፉት 70 ዓመታት አይታው የማታወቀው ቀውስ ውስጥ የገባችው በሐማስ ታጣቂ ቡድን አመራሮች የተነሳ መሆኑ ቁጣቸውን የበለጠ ጨምሮታል። ሐማስ ቆሻሻ ነው የሚለው መፈክር በፍርስራሽ በተሞላው የጋዛ ጎዳና ላይ የተሰማው በቅርቡ ነው። ጋዛ ውስጥ የሚኖረው ጠበቃና ከዚህ በፊት የፖለቲካ እስረኛ የነበረው ሐማስን በመተቸት የሚታወቀው ሞአሚን አልናቶር ዓለም በጋዛ ሰርጥ ባለው ነገር ተታሏል ይላል። አልናቶር ዓለም ጋዛ ማለት ሐማስ ማለት ጋዛ መሆኑን ያስባል በማለት ሐማስን አልመረጥንም፣ አሁን ደግሞ ሐማስ ጋዛን ለመምራት እና ዕጣ ፈንታውን ከኛ ጋር ለማስተሳሰር ቆርጦ ተነስቷል፣ ሐማስ ገለል ማለት አለበት ሲል ተናግሯል። በጋዛ ሰርጥ ተቃውሞን በአደባባይ መግለጽ የህይወት ዋጋ ያስከፍላል። ሐማስ ተቺዎቹን የሚታገስበት አቅም የለውም። አልናቶር ግን የፍርሃት ንፋስ በአጠገቡ የሚነፍስ አይመስልም። በመጋቢት ወር መጨረሻ ላይ በዋሽንግተን ፖስት ላይ ቁጣ የተቀላቀለበት ጽሑፉን አስነብቧል። ሐማስን መደገፍ ማለት የፍልስጤማውያን ሞትን መደገፍ ማለት ነው፣ የፍልስጤማውያንን ነጻነት መደገፍ ማለት አይደለም። ቢቢሲ እንዲህ ሲናገር ለህይወቱ አይሰጋ እንደሆን ሲጠይቀው ያለውን አደጋ ተጋፍጠን መናገር አለብን ሲል ያለማወላወል ምላሹን ሰጥቷል። አሁን 30 ዓመቴ ነው። ሐማስ ይህንን አካባቢ ሲቆጣጠር የ11 ዓመት ታዳጊ ነበርኩ። በህይወቴ ምን ሰራው? ህይወቴ በጦርነት እና በተባባሰ ግጭት ውስጥ ነው የባከነው ይላል። ሐማስ እንደ አውሮፓውያኑ በ2007 የፖለቲካ ተገዳዳሪዎቹን ፋታህ የተባለውን ፓርቲን በኃይል በማስወገድ ስልጣን ከተቆጣጠረ በኋላ ከእስራኤል ጋር 3 ትልልቅ ጦርነቶች እና 2 አነስተኛ ግጭቶች አካሂዷል። በሐማስ ካለው ጭቆና በተቃራኒ የሰብአዊነት ድምጻችንን እንድናሰማ ይፈልጋል ይላል አልናቶር። ዜናውን ያጠናከረው ቢቢሲ ነው። አድማጮች፣ ታማኝና ፈጣን መረጃ ሳያመልጣችሁ ቶሎ ለመስማት አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ኦን አድርጉ እያልኩ በቀጣይ ዜና እስክንገናኝ መልካም ጊዜ